ጠፍቶ እንዳልነበሩ አድርጓቸው ነበር የሚመለሰው። ነገር ግን አላህ Subhanahu Wa Ta'ala ሸሩን በራሱ መንገድ መመለሱ መናገሩ ይሄ ደፍዑ ضررን ይባላል። አላህ በእኛም ህይወት ላይ ቢሆን የሚያደርጋቸው ኒዕማዎች ሁለት አይነት ናቸው። ወይ ችግሮችን ይገፈትርልናል ያዞርልናል፣ ወይንም ደግሞ መልካም ነገሮችን ያመጣልናል። ሁለት ኒዕማዎችን በተከታታይ የነገራቸው ነው። አንደኛው ኒዕማ አብርሃ መጥቶ ሊያጠቃቸው የነበረውን አላህ ስለመለሰላቸው። ሁለተኛው ኒዕማ ደግሞ ወደፊት የሚጠቀሰው ነው ሱረቱ ቁረይሽ ላይ ማለት ነው። ለኢላፊ ቁረይሽ ብዙ ዑለማዎች እቺ ሱራ ከሱረቱ አልፊል ጋር ግንኙነት አላት። ከሱረቱል ፊል ጋር ግንኙነት አላት። እንደውም ከኡበይ ኢብኑ ከዕብ እንደተዘገበው ሱረቱል ፊል እና ሱረቱል ቁረይሽ አንድ ሱራዎች ናቸው እስከ ማለት ደርሷል። ነገር ግን የሌሎች ሰሃቦች ኢጅማ ይህንን ይመልሳል። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ከአንዴም ሁለቴ ሱረቱ አልፊልን ቀርተው ያለማቋረጥ ቢስሚላህን ሳያስገቡ ሱረቱ ቁረይሽን ቀርተዋል። ይህን ምን ያመለክታል? እነዚህ ሁለቶቹ ሱራዎች ተያያዥነት አላቸው የሚለውን ነገር ያመለክታል ይላሉ። አላ ኩሊ ሐል ሁለቱ ሱራዎች የተለያዩ ሱራዎች መሆናቸው ኢጅማዕ ነው፣ በሰሃቦች መካከል ኺላፍ የለበትም። በማዕና ደረጃ ግን ይገናኛሉ ወይ? ይሄ ነው እንግዲህ የኺላፉ ቦታ። እንዴት ነው የሚገናኙት ከተባለ እቺ ለኢላፊ ቁረይሽ ስንል ያለችው አላም ሐርፍ ጀርን ትባላለች። ሐርፈል ጀር ደግሞ መንጠልጠያ ይፈልጋል፣ ማዕናው የሚያያዝበት ነገር። በሐርፈል ጀር አረፍተ ነገር አይጀመርም። በሐርፈል ጀር አረፍተ ነገር አይጀመርም በአረብኛ ቋንቋ። እነዚህ ሁለት ሐርፈል ጀር የሚንጠለጠልበትን ነገር ይፈልጋል። ግልጽ ነው አይደለም? አሁን ለኢላፊ ቁረይሽ ምክንያት ነው። ለምንድን ነው ይሄ ነገር ምክንያት የተደረገው? ላለፈው አረፍተ ነገር ያለፈው አረፍተ ነገር የቱ ጋር ያለው? ይኸው ፈጀዐለሁም ከዐስፊን ማእኩሊን እነዛ ቁረይሾችን ልክ እንደተበላ አዝመራ አደረጋቸው። በእንስሳት ተበልቶ ተረጋግጦ ድምጥማጡ እንደጠፋ አዝመራ አደረጋቸው። እነዛ እንትኖችን የአብርሃን ሰራዊቶች ከሀበሻ የመጡትን ማለት ነው። ለምንድን ነው እንደዛ ያደረገላቸው? ለኢላፊ ቁረይሾችን ለማላመድ፣ እርስ በርስ ለማግባባት፣ ለማዋሃድ። ይሄ ሰራዊት መጥቶባቸው ቢሆን ኖሮ በራሳቸው ችግር ኢኮኖሚካል ቀውሱ ቀላል አልነበረም። ማህበራዊ ቀውሱ ቀላል አይሆንም። ሰዎች እርስ በርስ የሚጠያየቁት ነገሮች ሰላም ሲሆኑ ነው፣ የሚፈላለጉት በዛ ልክ ሰላም ሲሆኑ ነው። ስለዚህ እርስ በርስ ሊያላምዳቸው፣ ከጦርነት ራሳቸውን እንዲያርቁ ሊያደርጋቸው ፈጀዐለሁም ከዐስፊን ማእኩል እነዛን አጠፋላቸው እያለ ነው አላህ Subhanahu Wa Ta'ala አሉ። ቀጥታ ከዛኛው ሱራ ጋር ነው የሚገናኘው አሉ። ሌሎቹ ደግሞ አይደለም፣ ከሱ ጋር ሳይሆን የሚገናኘው ወደፊት ከሚመጣው ጋር ነው። መንጠልጠያው ፈልያዕቡዱ የሚለው ለኢላፊ ቁረይሽ አላህ Subhanahu Wa Ta'ala ቁረይሾችን ለማላመድ ብሎ ለማላመዱ አጅል ስላላመዳቸው፣ ይሄ ለመላቂ ባይባል ስላላመዳቸው፣ እንዲህ ስላደረገላቸው በሱ ምክንያት ፈልያዕቡዱ ረብ ሀደል ቤት ይህንን ውለታ የዋለላቸውን ጌታ አላህ Subhanahu Wa Ta'ala ያመልኩት። እሱ ነው ይህንን ነገር ያደረገላቸው። ምክንያቱም እሱ እንዳደረገላቸው ማወቅ ያለባቸው እነሱ የካዕባ ጎረቤቶች ስለሆኑ የካዕባ ተንከባካቢዎች ስለሆኑ እንጂ ሌሎች በዙሪያቸው ያሉ ሰዎች እነሱ ያገኙትን ኒዕማ አላገኙም። ሌሎችም እነሱ የሚያመልኳቸውን ድንጋዮች እያመለኩ ነው። ሌሎችም እነሱ የሚያደርጓቸውን የአምልኮ አይነቶች እያደረጉ ነው። ከመሆኑ ጋር ግን የተለየ ስጦታ የሰጣቸው ለነሱ ነውና እነሱ ከሌሎች በተለየ መልኩ በተሻለ መልኩ የበለጠ ኒዕማ ስለተደረገላቸው አላህን ሊያመልኩት ይገባል። የበለጠ ኒዕማ የተደረገለት አካል የበለጠ አላህን ነው ማምለክ ያለበት። ነገሩ ግን በተቃራኒ ነው የሚሆነው። ብዙ ጊዜ የሰው ልጆች ጥጋባቸው የሚጨምረው፣ እብሪተኝነታቸው የሚያይለው ገንዘብ ሲሰጣቸው፣ ንብረታቸው ሀብታም ሲሆኑ፣ ሲሞላልን ብለው ሲያስቡ ከአላህ Subhanahu Wa Ta'ala እየራቁ የተብቃቁ እየመሰላቸው ምንም ነገር የማያስፈልጋቸው ጥገኞች እንዳልሆኑ እየተሰማቸው ይመጣል። ያኔ ከማምለክ ይልቅ ማመጽን ይመርጣሉ። ከመተናነስ ይልቅ መኩራትን፣ መጥገብን፣ መንቦጣረርን ይመርጣሉ። መሆን የነበረበት ግን በተቃራኒው በጣም የተደረገለት በጣም ማመስገን ነበረበት ነው ነገሩ። በችግሩ ጊዜ ነው ሰው አላህን የሚያስታውስ። ግራ ሲገባው፣ ሲጨንቀው፣ መሄጃ ሲጠፋው ነው።
አላህን የሚያስታውሱ። እንደዛ ግን አይደለም መሆን ያለበት። ተዓረፍ ኢለላሂ ፊረኻ ነው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት። በድሎትህ ጊዜ አላህን አስታውሰው፣ በችግርህ ጊዜ ያስታውስሃል። በድሎትህ ጊዜ፣ በሞላልህ ጊዜ፣ ምንም ነገር የጎደለብኝ ነገር የለም ብለህ በምታስብበት ጊዜ አላህን ድረስልኝ፣ አላህን ለምነው፣ አመስግነው። አላህ ነው ሁሉንም ነገር ያደረገው። መመስገን የሚገባው እሱ ነው። ጥሩ። ስለዚህ እነዚህ ሁለቶቹ ኒዕማዎች፣ አንደኛው ኒዕማ እነዛን ጠላቶች ከነሱ ማራቁ፣ ሁለተኛው ኒዕማ ደግሞ ይህንን መልካም ነገር ለነሱ አላህ Subhanahu Wa Ta'ala መስጠቱን አይደለም። ጥሩ። በዛ ምክንያት አላህን Subhanahu Wa Ta'ala ያመልኩት፣ ያመስግኑት እያላቸው ነው። ሊኢላፊ ቁረይሽ ምን ማለት ነው ከተባለ ሊኢላፊ ቁረይሽ አላህ ቁረይሾችን ሊያላምዳቸው ፈልጎ። እንዴት ነው የሚያላምዳቸው? እርስ በርስ ሊያገባባቸው፣ ሊያስተዋውቃቸው። ይህንን የሚያደርገው ለምንድን ነው? ወደፊት የሚጠቀሱትን ነገሮች አላህ የሚያደርገው ለምንድን ነው ከተባለ አካባቢውንና መንደሩን ለነብዩ ሰለላሁ ዐለይሂ ወሰለም እያዘጋጀው ነው፣ እየደገሰው ነው። ያ ማህበረሰብ የተላመደ ማህበረሰብ ከሆነ ልቡን ለማላመድ ክፍት ያደረገ ማህበረሰብ ጌታውን አምልክ ሲባል አይቸግረውም። ምክንያቱም ልቡ ከሌሎች ሰዎች ጋር የመላመድ ዝግጅት ያለው ልብ ቅን ልብ ነው። ነብዩ ሰለላሁ ዐለይሂ ወሰለም ወላ ኸይረ ፊመን ላ ያእለፍ ወላ ዩእለፍ ብሏል። በማይላመድ በሆነ ልብ ውስጥ ኸይር ነገር የለም ብሏል። በተቃራኒው ምን ማለት ነው? የሚላመድ ሳይሆን ልብ አቅረቡኩም ሚኒ መንዚላ አሐሲኑኩም አኽላቃ አልሙወጣኡነ አክናፈን አለዚነ ያእለፉነ ወዩእለፉነ ከዛ ወላ ኸይረ ፊመን ላ ያእለፍ ወላ ዩእለፍ ብለው ተናግረዋል። ከእናንተ መካከል ጀነት ውስጥ ለኔ ቅርብ የሚሆነው በባህሪው መልካም የሆነ ጥሩ ስነ ምግባር ያለው ከሰዎች ጋር መላመድ የሚገራው ከሰዎች ጋር መርሃባ جعلني الله وإياكم من الذين يستمعون القول فيتبعون أحسنه وبارك الله فيكم وجزاكم الله خيرا والسلام عليكم ورحمة الله وبركاته ለተጨማሪ ትምህርታዊ ቁርአን ቪዲዮዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ።